እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወሕይወት ታሕተ ክነፊሁ። ከሁላችሁም እስኪ አንድ ጊዜ አብራችሁ ትላላችሁ። ሕይወት በሉ እስኪ በክንፎቹ ስር ነው። እስኪ በሉት እናንተ። አይሰማም? ሕይወት በክንፎቹ። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የተናገረው ቅድመ ልደተ ክርስቶስ 420 ዓመተ ዓለም ላይ ከነበሩ ነቢያት መካከል ነቢዩ ሚልክያስ በምዕራፍ 4 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ምሳሌያዊ የሆነ ትምህርት ነው። በምሳሌ የተነገረው በዚህ ውስጥ ሰማይና ምድርን የፈጠረ የድንግል ማርያም ልጅ መድኃኔዓለምን የጽድቅ ፀሐይ ብሎ ይገልጠዋል። በዚህ ውስጥ ሕይወትና ሞትን፣ ሲኦልና ገነትን፣ መንግሥተ ሰማያትና ገሃነመ እሳትን ይራቀቃል፣ ይተረጉማል። ክንፍ አለ ይላል። በክንፍ ስር ሕይወት እንዳለ ይነግረናል ማለት ነው። ይህ ምሳሌያዊ የብሉይ ኪዳን ምሳሌያዊ ትምህርት ነው። በዳዊት ላይ እግዚአብሔር እንደተናገረው እከስት በምሳሌ አፍዬ ወይነግር አምሳለ ዘእምትካት በ77ኛው መዝሙር ቁጥር 1 ላይ አፌን ከፍቼ ሁሉን ነገር በምሳሌ እናገራለሁ፣ በምሳሌ አስተምራለሁ ብሎ በዳዊት ላይ እንደተናገረው በነቢያቱ ላይ በምሳሌ ዓለምን አስተምሯል። ወደዚህ ምድር በለሚሰ ሥጋ በተዋህዶ ከተገለጠ በኋላ ወንጌልን ሲያስተምር በአብዛኛው በምሳሌ አስተምረዋል። እንበለ ምሳሌ ያለ ምሳሌ ብዙ አላስተማረም። ምክንያቱም ነገረ መለኮት ይረቃል። ጉዳዩ ተዋህዶ ነው። ተዋህዶ ደግሞ የሚዳሰስና የማይዳሰስ፣ የሚጨበጥና የማይጨበጥ፣ የሚታይና የማይታይ፣ ግዙፍና ረቂቅ፣ ስፉ ምሉና ውሱን ሁለት ነገሮች ተዋህዶ ስለሆነ ክርስቶስ ብለን የምንጠራው ይህንን ጉዳይ ዝም ብሎ ቢያስተምሩ ዓለም ሊረዳ ስለማይችል ምሳሌ ያስፈልጓል ማለት ነው። ነገረ መለኮትን አይደለም ቀርቶ ዓለማዊ ማንኛውንም ትምህርት ቀለል ባለ ሁኔታ በምናውቀው ማቴሪያል ሁሉ ነገር እያየን ልንማረው እሱም ይከብዳል። ግን በምናውቀው ነገር የማናውቀውን ነገር ሲነግሩን በቀላሉ ስለምንረዳ ምሳሌ ለዚህ መድኃኒት እንደሆነ እሱም አምኖበት ነቢያትን አናግሯል። ባለቤቱ ራሱን አስተምሯል በምሳሌ ማለት ነው። አይምሯችን ውስን ስለሆነ የሰው እውቀት የተወሰነ ስለሆነ ሁሉም ማወቅና መረዳት መመራመርና መድረስ መጥኖና ለክቶ አይምሯችን መወሰን ስለማይችል ምሳሌያዊ ትምህርት አስፈልጓል ማለት ነው። ስለዚህ በዚህ ላይ የምንመለከተው ስለ እግዚአብሔር መንግሥትና ስለ ገሃነመ እሳት፣ ስለ ሲኦልና ስለ ገነት፣ ስለ መከራና ስለ ደስታ በደንብ አድርጎ በተናገረበት በተነበየበት አንቀጹ ላይ ነቢዩ ቃል ይናገራል። እንዲህ ይላል። ቁጥር 1 ጀምሮ ሲናገር ይመጽእ መዋዕል ዘይነድድ ከመ እቶነ እሳት፣ እንደ ምድጃ እሳት የሚነድ ቀን ይመጣል ይላል። እስኪ በሉ እንደ ምድጃ እሳት በሉ። አይሰማም? እንደ ምድጃ እሳት የሚነድ ቀን ይመጣል። አመፀኞች ሁሉ በሉ እስኪ ሳር ይሆናሉ፣ ያም እሳት ያቃጥላቸዋል። ለተመረጡት ግን በሉ እስኪ ያን ጊዜ የጽድቅ ፀሐይ ይወጣላቸዋል፣ ሕይወትም በክንፎቹ ስር ነው። በዚህ በማለት ነቢዩ ይናገራል ማለት ነው። እንደ እሳት ምድጃ የሚነድ ቀን ይመጣል አለ። ያ ማለት እግዚአብሔር ለፍርድ የሚመጣበት ጊዜ ነው። በአጠቃላይ ሁሉንም ስንመለከተው አንድ ነገር ይፈልጋል። የፈለገው ብንራቀቅ፣ ብንማር፣ ብንመራመር ጥግ የነካ እውቀት ቢኖረን መቼም ሁሉ ማወቅ አንችልም እንጂ ፍጡር ሁሉ ማወቅ አይችልም። ሁሉን የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። አማካሪ የሌለው፣ ዓለምን ለማስተዳደር አማካሪ የሌለው፣ ሁሉን በመሃል እጁ በመዳፉ ይዞ የሚገዛ
ለሚሰራው ስራ መንገድ የሚመራው ረዳት የሚያስፈልገው የፈለገውን ሁሉ ማድረግ የሚችል ከፈለገም በቃሉ የሚያከናውን ውጣ ውረድ ድካም የሌለበት እግዚአብሔር ብቻ ነው ማለት ነው። ስለዚህ የእግዚአብሔርን መምጣት ሲናገር እንደምንጃ እሳት የሚነድቀን ይመጣል አለ። እግዚአብሔር ወደዚህ ምድር የሚመጣው ዓለምን ለማሳለፍ ነው። ዓለም የሚጠብቀው ይህን እውነታ ነው። አሁን እግዚአብሔር ይመጣል ሲባል ሊወለድ አይደለም፣ ሊጸነስ አይደለም። እግዚአብሔር ይመጣል ብለን የምንጠብቀው ሊጠበቅ አይደለም፣ ስራ ተጠምቀን ሊሰራ አይደለም፣ በቆሮንቶስ ምድረ በዳ ሊጾም አይደለም። የሚመጣው አሁን ማለት ነው። አሁን ሊሰቀል አይደለም፣ ሊሞት አይደለም የሚመጣው፣ ሊቀበርም አይደለም የሚመጣው። አሁን የሚመጣው ለፍርድ ነው። ለምንድን ነው የሚመጣው? ለአመፀኞች ሊፈርድባቸው፣ ለመልካሞች ለቅኖች ደግሞ ሊፈርድላቸው ይመጣል። ያ ማለት የሚመጣው ማነው ሲባል በቦታ ሚራ ይሰርቅ ፀሐይ ጽድቅ፣ ያን ጊዜ የጽድቅ ፀሐይ ይወጣል። የጽድቅ ፀሐይ ክርስቶስ ይመጣል ማለት ነው። ወሕይወት አይተከነፊሁ፣ ያ የጽድቅ ፀሐይ ሲመጣ ደግሞ ሕይወት በክንፎቹ ስር ነው። ሕይወት በምንድን ነው? የጽድቅ ፀሐይ ክርስቶስ ነው። ክንፍ የተባለው ደግሞ ምሕረቱ፣ ይቅርታው፣ ቸርነቱ ነው። በዚያ በይቅርታውና በምሕረት በቸርነቱ ስር ደግሞ ያለው ሕይወት መንግሥተ ሰማያት ነው። ሕይወት መንግሥተ ሰማያት ነው። የእግዚአብሔር መንግሥት ነው ሕይወት የሚባለው። ምክንያቱም ሊጎረብጥ ነገር የለም፣ መከራ የለም፣ ስቃይ የለም። እዚያ ውስጥ ያለው ደስታ ብቻ ነው፣ እግዚአብሔር ማመስገን ብቻ ነው። ከመላእክት ጋር እኩል ለምስጋና የምንሰለፍበት የሕይወት ዓለም የእግዚአብሔር መንግሥት ነው። ስለዚህ ክንፍ ሲተረጎም ረድኤት ይባላል፣ ክንፍ መስቀል ይባላል፣ ክንፍ ቸርነት፣ ይቅርታ፣ ምሕረት ተብሎ ይተረጎማል። በዚያ ስር ያለው ሕይወት የእግዚአብሔር መንግሥት ነው ማለት ነው። መቼም በቸርነቱ በይቅርታው በርኅራኄው መንግሥቱን ምን እንላለን? ነገር ምን እንላለን? እንወርሳለን። ተስፋችን ይሄ ነው አይደል? በጽድቃችን እንኳ አይደለም፣ በመልካም ስራችን አይደለም የምንወርሰው፣ በምሕረት በይቅርታው ነው። በቸርነቱ እንደምንወርስ ግን እርግጠኞች ነን። ግን ደግሞ ለዚህ ያስፈልጋል ከተባለ የሚነድ እሳት ስለሚመጣ ያን እሳት ለማጥፋት የሚያስፈልገው ንስሐ መግባት ነው ማለት ነው። እግዚአብሔር ይቅርታ መጠየቅ ማለት ነው። በጾም በጸሎት ወደ እርሱ መመለስ የሚለው ሊዘነጋ ይገባው። የቤተ ክርስቲያኗ ዋናው ተልእኮዋ ይሄ ስለሆነ ሕይወት ያለው ያ ምድጃ እሳት ያለው እግዚአብሔር መምጣት ቀን ነው። እሳት ያለው ቀኑን የሚመጣበትን ቀን እሳት እርጥቡንም ደረቁንም ያቃጥላል። በኃጥአንም በጻድቃንም ላይ እግዚአብሔር በስልጣኑ ይፈርዳል። እሳት የተባለው የእግዚአብሔር ስልጣን ነው። ነቢያት የእግዚአብሔርን ስልጣን እሳት ብለውታል። ምክንያቱም እሳት እርጥቡንም ደረቁንም ያገኘውን እንደሚያቃጥል፣ በሁሉ ላይ አቅም እንዳለው፣ ሁሉን የፈለገው ማድረግ እንደሚችል እግዚአብሔር በኃጥአንም ላይ በጻድቃንም ላይ መፍረድ ይችላል። ከእግዚአብሔር ፍርድ ሊያመልጥ የሚችል አንድም የለም ማለት ነው። በአንጻሩ እንደገና ይግባኝ የለውም ማለት ነው። የመጨረሻ ፍርድ ነው የእግዚአብሔር ፍርድ ማለት ነው። ይህን እሳት ያለው ለዚያ ነው። በሁሉም ላይ የመፍረድ ስልጣን ስላለው ማለት ነው። አንተ ሂድ አንተና ብሎ መፍረድ የሚችል ስልጣን በእጁ ስላለ ያን እሳት ሞታል እግዚአብሔር ይቀር። ዳዊትም ይህን ይገልጸዋል መልሶ። ይህ ሚልክያስን ሐሳብ ወደ ዳዊት ሲወስደው በ49ኛው መዝሙሩ ቁጥር 1 ጀምሮ ስታነቡ አምላክ አማልክት እግዚአብሔር ነበበ ወፀውአ ለምድር፣ የአማልክት አምላክ እግዚአብሔር ተናገረ ምድርንም ጠራት። እምስራቀ ፀሐይ እስከ ነዓረብ፣ እምስራቀ ፀሐይ እስከ ምዕራቢሃ፣ ከምዕራቧ እስከ ምስራቋ ድረስ ምድርን ጠራት ይላል። ከየት እስከ የት? ከምስራቋ በልስኪ እስከ ምዕራቧ ድረስ እግዚአብሔር ምድርን ጠራት። አሁን ምድር የሚለው እዚህ ላይ እንጨቱን አይደለም። ምድር የሚለው እዚህ ላይ ድንጋዩን አይደለም። ምድር የሚለው ይሄ ረበ ሰማይ አይደለም። ምድር የሚለው ግዘፈ ምድርም አይደለም። ታዲያ ማንኛው ምድር ነው ከዳር እስከ ዳር የተጠራው? የሰው ልጅ ማለት ነው። ሰው ይጠራል። ይሄ በሕይወት ያለው ሁሉ ወደ መቃብር ይወርዳል። ሁሉም ከወረደ በኋላ ምድር አደራዋን ትሰጣለች። እስካሁን ድረስ በሕይወት ቤት ሲሰራብኝ ኑረዋል የሰው ልጅ። እንደገና ሲሞትም መቃብር አድርጎ የመቃብር ቤት ኑሬ ያለው ዓለምን ተሸክሜ የሰው ዘር በሙሉ በትእዛዝ መሰረት አጽንተ በባህር ላይ ስላጸናኝ ቁሜ በምድር ያለውን ፍጥረት ተሸክሜ ኑሬ ያለው። አሁን ግን ይበቃኛል እንካ ብላ ታስረክባለች ማለት ነው ምድር በአጠቃላይ የሰው። ለዚህ ነው ከምስራቅ እስከ ምዕራብ ዓመት አገር በምድር ማይጸንታ ይላል ራሱ ቱኤል ቅዱስ ያሬድም ወደ ድጓ ወጥቶታል። አደራዋን ትሰጣለች የሚለው በምትሰጥበት ጊዜ ምን ተደርጓል? ነፍስን ያን ጊዜ ምን እንላታለን ይላል። መልስ በዚያ ሰዓት ማዘጋጀት ስለማይቻል ደካማ ስለሆንኩ ነው፣ በደለኛ ስለሆንኩ ነው፣ ምክንያት መደርደር ስለማይቻል አሁን እዚያው ላይ ራሳችን ክንፍ ሕይወት ወዳለው ክንፍ ወደ እግዚአብሔር መንግሥት ለመግባት ጉዳዩ እዚያው ላይ የሚያልቅ ስለሆነ በዚህ ምድር መዘጋጀት እንደሚያስፈልገን የቤተ ክርስቲያን ቋሚ ትምህርቷ ይሄ ነው ማለት ነው።
ጽድቅም ኩነኔም ያለው እዚህ ላይ ነው። አሁን ያለንበት ሞትም ያለው ሕይወትም ያለው መካከላችን ነው። አሁን ሞት መካከላችን ላይ ቆሟል፣ ሕይወትም መካከላችን ላይ ቆሟል። እዚህ ላይ የኛ ምርጫ ምንድነው ሲባል ንስሐ መግባት፣ እግዚአብሔርን መፍራት፣ የተጣላ መታረቅ፣ የራቀ መቅረብ ያስፈልጋል ማለት ነው። የሰረቀ የቀማ መመለስ፣ የበደለ መካስ ያስፈልጋል ማለት ነው። ዋናው መሰረታዊ ነገሩ ጉባኤው የሚዘረጋው ቤተክርስቲያን ትምህርት መምህራንን ምትጋብዘው ሊቃውንት አባቶቻችን ጧት ማታ የሚደግሙት አጀንዳው ይህ ስለሆነ ነው። ከዚያ ውጭ ግን እሳት ስላለ የምድጃ እሳት የሚነድ እንደዚህ አይነት እሳት ቀን ስለሚመጣ ማለትም ፍርድ ስላለ ከዚያ ማምለጥ ስለማንችል ሕይወትና ሞት እሳትና የሕይወት ክንፍ በፊታችን ስላለ ምርጫው የኛ ስለሆነ መወሰን የምንችለው አሁን ስለሆነ ንስሐ ግቡ ነው። ምን ግቡ? ንስሐ ግቡ። እስካሁን እየጾምን ነው። በአብዛኛው እዚህ ብዙ መቼስ ብዙ ጾመኛ ነው የሚባለው። ያው ደግሞ ማይጾምም ይኖራል። ምክንያቱም ስጋ ያሸነፈው ማለት ነው። ጾም ስንል ብዙ አይነት ጾም አለ። ጾም ሲባል እንደው ከእንጀራ መከልከል 9 ሰዓት 11 ሰዓት 6 ሰዓት የሚለው እሱ አይደለም። መሰረታዊ ነገር እሱ አይደለም። የመጀመሪያው ጾም እግዚአብሔርን መፍራት ነው። ማንም መፍራት ነው? እግዚአብሔርን ፈርቶ ለእግዚአብሔር መገዛት ነው። ለእግዚአብሔር የማይገዛ ሰው፣ እግዚአብሔርን የማይፈራ ሰው፣ ሰፈር የሚበጠብጥ ሰው፣ ጉበኛ ነፍሰ በላ የሆነ ሰው እንጀራ ጾም ካልጾም ምን ይሰራለታል? እግዚአብሔር አጀንዳው እሱ አይደለም። መጀመሪያ እግዚአብሔር መፍራት ነው። በተቀመጥንበት ወንበር ላይ ትክክለኛ ፈረጅ መሆን፣ ደሞዝ ይበቃኛል ብለህ በደሞዝ መኖር። አያችሁ፣ ድሃን እያስለቀስ ቢሮ ከዚህ ጾመኛ ነኝ አስቀዳሽ ነኝ እሱ ትርጉም የለውም። ከዚያ ከሚመጣ የምድጃ እሳት አይደለም ማለት ነው። የቤተ ክርስቲያን አቋም በትክክለኛው ቅድም ያልኳችሁ ሕይወትን ሞትን በእጃችን ላይ ያለ ብለናል። ስለዚህ ሕይወትን የመረጠ ሰው አሁን ከጠራናቸው የርኩሰት ስራ ሟርቱ፣ ጥንቆላ፣ ይሄ ደባል አምልኮ በተለያየ ቦታ የሚንከራተት ሰው አለ። ትውልድ ያለ ሁለተኛ አምላክ አዘጋጅቶ እዚያን ሁለተኛ አምላክ አድርጎ ከዚህ የሚመጣ ሰው አለ። ከዚያ ነገር ነፃ ሳንወጣ የኛ ጾም ትርጉም አይኖረውም፣ ጸሎታችንም ትርጉም አይኖረውም። ቂም ይዞ የሚጸልይ ሰው ቅድመ እግዚአብሔር አይደርስም ጸሎት። እየሰማችሁ ነው? እስቲ አሁን ቂም ያልያዘ ስንቶቻችን? እኔ አሁን እጅ አውጡ አለ እሱ ትምህርት አይደለም። ራሳችን እንድንመረምር ነው ወንጌል። አንዳንድ ጊዜ እኛ እዚህ ስናስተምር መምህራን ሲያስተምሩ እከሌን ነገረው እከሌን ነገረልኝ እነከሌን እንዲሰበካቸው ብሎ የሚያስብ ሰው አለ። እኛ እንደዚህ አይነት አጀንዳ የለንም። ልንናገረው የምንፈልገው ሰው መርጠን አንመጣም። የምንናገረው ወንጌል ነው። ወንጌል እውነታ ነው። በመጽሐፍ ቅዱስ ለኤፌሶን ተጻፈላቸው፣ ለኤፌሶን ይመጣል፣ ለቆሮንቶስ ምንለው፣ ለሮሜ ምንለው በየት ወደ የት ቦታ በጊዜው ወንጌል የተጻፈበት ቃል እግዚአብሔር የተጻፈበት አድራሻውን ለመጠቆም ነው እንጂ ለኤፌሶን ብቻ የሚሰጥ የኤፌሶን መልእክት የለም። ኤፌሶን እኛ ምንን ማለት ነው? አያችሁ፣ የእግዚአብሔር ቃል ለሁላችን የሚሰበከው። ለማን የሚሰበከው? ለሁላችን ነው። ለኤፌሶን ሲባል በጊዜው ለእነኛ ሰው ስለተሰበከ ነው። ስታዩት ግን እዚያ ውስጥ መዳራት ስላለ፣ ከዚያ ላይ በዝሙት በእግሩ ቆሞ የሚሄድ የዝሙት ስራ ስላለ፣ በዛ ውስጥ ደግሞ ጣዖት አምልኮ ስላለ፣ በዛ ውስጥ ማርትና ጥንቆላው ስላለ ከዚህ ነገር እንዲወጡ ቅዱስ ጳውሎስ ጻፈ። አሁን ያለው ሕዝብ እዚያ ውስጥ የለም ሲባል አለን። በረከሰ ተግባር የተጠመዱ ብዙዎች ነን። እዚህ ስንመጣ ቅዱስ የምንመስል ሰፈር ላይ እርኩስ የሆኑ ብዙ ሰዎች አለን። ቤተ ክርስቲያን ቅዱስ ነው፣ ቤታችን እርኩስ የሆኑ ብዙ ሰዎች አለን። ደባል አምላክ ይዘን ከዚያ ለዚያ የምንበረከት ለእንጨቱም ለድንጋዩ ለሰዎችም ሀሳብ የምንመለከት እዚህ ስንመጣ ደግሞ የእግዚአብሔር መስቀል የምታይ ብዙ ሰዎች አለን። ማስመሰል ይብቃ ነው ወንጌል። እውነታው ይሄ እግዚአብሔር ሲመጣ በማስመሰል አይሆንም። ከሰው ፊት እኮ ልንዋሽ እንችላለን፣ አጭበርብሮ በዚህ በዚያም ሊከድ ይቻላል። እግዚአብሔር ፊት ግን መዋሸት አይቻልም። ጨለማም ብርሃን ነው። ይሄ ጨለማ የለም በዚህ አያችሁ። እግዚአብሔር የእኛን ማንነት ለማወቅ ለማየት ጨረቃ ያስፈልገው፣ ጧፍ ያስፈልገው፣ ኤሌክትሪክ ያስፈልገው። እግዚአብሔር ሁሉም ሲያስፈልገው ጥንቅቅ አድርጎ ያውቃል። የለበስነው ጨርቅ ከእግዚአብሔር አይሰውረንም። እርቃናችን ላይ ቆምነው በእግዚአብሔር ፊት ማለት ነው። በሰው ፊት ነው ልብስ የለበስነው፣ የተደበቅነው፣ የተሸሸግነው። አያችሁ፣ ይህንን ነገር እርግፍ አድርጎ ትቶ ራስን ገልጦ ለእግዚአብሔር መምጣት ነው። ለዚህ ነው ወደ ንስሐ ስንመጣ እርቃን ነው ሰው የሚመጣው ይባላል። እርቃን ማለት ምን ማለት መሰላችሁ? የተደበቀ ነገር ሳይኖር ማንነትን ገልጦ መቅረብ ማለት ነው። እግዚአብሔር የሚወደው ያን ሕይወት እንደዚያ ስንሆን ነው። አያችሁ፣ በክንፍ ስር ያለ ሕይወት የእግዚአብሔር መንግሥት ነው። ያንን እንወርሰዋለን። የአማልክት አምላክ እግዚአብሔር ተናገረ
ከምስራቅ እስከ ምዕራብ ምድርን ጠራት፣ የሰው ልጅ ሰበሰበ። በግራና በቀኝ የሚያቆምበትን ጊዜ ወደፊቱን ከ1000 ዘመን ቀድሞ ቅድመ ልደተ ክርስቶስ ዳዊት ተናገረ። ማለት ምስራቅ ፀሐይ እስከ ዓረብ እስከ ምዕራብ ከምዕራብ እስከ ምስራቅ ድረስ ምድርን ጠራት አለ። እግዚአብሔር ገሃደ ይመጽእ፣ አምላካችን እግዚአብሔር በግልጥ ይመጣል። ወአምላክነህ ኢያረምም፣ መጥቶ ዝም አይልም። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል ይላል ዳዊት። ያኛው እንደምድጃ እሳት የሚነድ እሳት እንደምድጃ እሳት የሚነድ ቀን ይመጣል። ይሄኛው ደግሞ በፊቱ እሳት ይነዳል። እግዚአብሔር በርስኪ ይመጣል። አምላካችን ዝም አይልም። እሳት በርስኪ በፊቱ ይነዳል። ስልጣኑ በእጁ ነው ማለት ነው። እሳት የተባለው ስልጣን እግዚአብሔር ሁሉ ማድረግ የሚችለው የእግዚአብሔር ስልጣን በእጁ ነው። በፊቱ ማለት የራሱ ነው ስልጣኑ። እንዲህ አድርገህ ፍረድ የሚለው የለም። ቀጥታ ይመጣል፣ ይፈርዳል። ቅድም እንዳልኳችሁ የእሱን ፍርድ ሊገስጽ የሚችል አንድም የለም። ስለዚህ ከዚህ ሰዓት አልፎ ወደ ሕይወት ለመምጣት ምን ያስፈልጋል? ንስሐ መግባት፣ ይቅርታ መጠየቅ እግዚአብሔርን ነው። መንግሥተ ሰማያት ሲባል አንዳንድ ጊዜ ሰው የሚጠብቀው በቃ መንግሥተ ሰማያት ያን ጊዜ እግዚአብሔር ሲመጣ የምትሰጥ ነው። ልክ ነው። እግዚአብሔር ሲመጣ ነው የምትሰጠው። ያን ጊዜ ያችን መንግሥተ ሰማያት ለመቀበል አሁን ነው ስራው ማለት ነው። ያንን ለምን እንጠብቃለን? አሁን ለምን አንወርሳትም? በመካከላችን አይደለች እንደዚህ መንግሥት። ለምንድን ነው ቀጠሮ የምንሰጠው? የሞት ቀጠሮ እንደ ኖህ ዘመን ያሉ ሰዎች በኖህ ዘመን የነበረው መጽሐፍ ቅዱስ እንደሚነግረን ጌታችንም ዕለተ ምጽአቱን በሚሰብክበት ጊዜ በኖህ ዘመን እንደሆነው እንደዚያ ይመጣል የሰው ልጅ ነው ያለው። በኖህ ዘመን ምን ሆነ? 10ኛው ትውልድ በዚህ በኦሪት ዘፍጥረት ወይም መጽሐፈ ልደት ይባላል። ዘፍጥረት በኋላ የመጣ ስም ነው። መጽሐፈ ልደት ኦሪት ዘልደት። በዘልደት መጽሐፍ ላይ ምዕራፍ 5 ላይ እንደምንመለከተው 10ኛ ትውልድ ነው ከአዳም ጀምሮ ስንቆጥር አዳም፣ ሴት፣ ከዚያም ደግሞ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ኖህ እያለ ይቀጥላል። ዝርዝራቸው ሊተነትናል። 10ኛው ትውልድ ኖህ ላይ ትውልድ ሁሉ አመፀ ይላል። በደለኛ ሆነ፣ ነውር ጌጡ የሆነ ትውልድ ተፈጠረ። እርስ በርሳቸው የማይግባቡ ፈሪሃ እግዚአብሔር የሌለው ትውልድ ተፈጠረ ይላል። አሁን ያለንበት ዘመን ማለት ነው። ያን ዘመን ትውልድ እንነቅፋለን። ያለፈ ትውልድ እንደነቀፍ እድሜ ልካችን እንኖራለን። ግን ከነሱ ብሰናል። የኛን ማን ይንገረን? አስቡት። ያን ጊዜ ይነቃቀፋሉ፣ አይግባቡም፣ አሚፀኞች ናቸው። ነውር ጌጡ ሆኗል። እርቃናቸውን በአደባባይ ይሄዱ ነበር የሚለው። ዝሙትን ለመፈጸም ማንንም አይፈሩም ነበር። አደባባይ ላይ እንደ እንስሳ ሰው ሆኖ ወደ እንስሳዊ ባህሪ መቀየር። አሁን ሶሻል ሚዲያው ላይ እንስሳ ሆኗል የሰው ልጅ በሙሉ ማለት ነው። የቤቱን ነውር አውጥቶ አደባባይ ላይ የሚዘረግፍ ከንቱ ትውልድ እንዴት ጌጥ ያይ አያችሁ። እርቃኑ እያሳየ ሰው እርቃኑ አደባባይ ላይ ቆሞ የኖህ ዘመን ትውልድ መጽሐፍ እንደሚነግረን እርቃናቸውን በአደባባይ ዝሙት ይፈጽሙ ነበረ። ይህን ትውልድ ያወሳል ማለት የትውልድም ያ ትውልድም ያው ምንም ለውጥ የለውም። ግን በፍልውሃ አልጠፋንም። ለምን? ቃል ኪዳን ስላለ። የኖህ ቃል ኪዳን ጀምሮ ከአዳም ቃል ኪዳን ጀምሮ እስከ ኪዳነ ምሕረት ድረስ ያለው ቃል ኪዳን ነው ጠብቆ ነው የሚኖረው። በጽድቃችን እንዳይመስላችሁ እዚህ የምንመላለሰው የምንቆመው፣ እዚህ የምንዘምረው የምንሰብከው የምናስቀድሰው የምንቀድሰው የምናነጥፈው በደስታ የምንኖረው በቃል ኪዳን ነው። በማን ነው? የተቆጣችሁ ትመስላላችሁ። በማን ያለ ነው? በቃል ኪዳን ነው። በቃል ኪዳን ነው። ወንጌል እውነታ ነው። ይህን መደበቅ የለብንም። ሁላችንም አምነንበት ማልቀስ፣ ንስሐ መግባት፣ ይቅርታ መጠየቅ ያስፈልጋል። እማንግባባው እስከ መቼ ነው? ግማሹ ሰፈር ያመልካል፣ ግማሹ ጎጥ ያመልካል፣ ግማሹ ቋንቋ ያመልካል፣ ግማሹ ባለስልጣን ያመልካል። ስንት ጣዖት ነው የምናመልከው? ስንቱን ተሸክም። ይሄ ሁሉ እኮ ተጠቅም ያልፋል። እንደ ቆሻሻ ነው ወደ መቃብር ወረውረዋል መድኃኒዓለም። ይሄ ሁሉ የምናመልከውን አሁን የጠራነውን ሁሉ ጠቅላላ ጠቅልሎ ጉድጓድ ያስገባዋል። ጊዜ አያችሁ፣ ፍርድ አለ። ከዚያ በኋላ ነው ፍርድ የሚመጣው። ያን ጊዜ የሚቆምልን ጎሳ የለም። ያን ጊዜ የሚቆም ስልጣንም የለም፣ ባለስልጣን የለም፣ ገንዘብ የለም። ሁሉም ተጠቅሎ ያልፋል። ብቻውን የሚፈርድ ብቸኛ ፈራጅ ህልፈት የሌለበት መቃብር ደረገጠው የሞት ማሰሪያን የቆረጠው የድንግል ማርያም ልጅ መድኃኒዓለም ብቻ ነው። ክብር ለስሙ ይሁን። አዎ ህልፈት የሌለበት መሪ አስተዳዳሪ፣ አያችሁ፣ የዓለም ገዥ መድኃኒዓለም እሱ ይመጣል ነው እያልን ያለን። እኛ የምንጠብቀው ያንን መንግሥተ ሰማያት ያን ህይወት ዓለም ነው። ያን እንዳያመልጠን ንስሐ እንግባ፣ እንታረቅ፣ እንግባባ። እግዚአብሔር ፈሪሃ እግዚአብሔር ይኑረን ነው። ይሄ እየተነገረ ያለው እውነታ ይሄ ነው ማለት ነው። አቤት እዚህ ስንሰበሰብ ስናምር እኮ በጣም ደስ ይላል።
በእውነት ግን እንዲህ የተሰበሰበ ልባችን ተሰብስቧል። እግዚአብሔር ይወቅ። አያችሁ እናምራለን። መንግሥተ ሰማያትንም እንደዚህ ነው የምንወርሰው። አሁንስ ጨለማ ጋር ተቀላቅለን ነው። ኦሪያኔስ በብርሃን የተሞላ ነው። እንደው 7 እጥፍ የሚያበራ የእግዚአብሔር መንግሥት ነው ያለው። በዚህ በመጽሐፈ ዕዝራ ስትሄዱ ደስ የሚል ቋንቋ ነው። ሁልጊዜም ስናገር ተበርህ መዓልተ ወሌሊት ምስለ ጤደ ብርሃነ ፀሐይ የሚለው ከፀሐይ 7 እጥፍ የሚያበራ የእግዚአብሔር መንግሥት አያችሁ። ለእመቦሙ ደቂቀ አዳም ወነገደ መላእክት የሰው ዘር ነገደ መላእክት ቁጥር የሌላቸው መላእክት በአሃዝ የማይወሰኑ ፍጡር የማይቆጥራቸው ነገደ መላእክት እንዲሁም ደግሞ አዕዋፈ ሰማይ የዓለምን አንስርት ወፎችና ንስሮች የዓለምን የነፋስ ባህር በክንፍ እየቀዘፉ የሚበሩ የእነዚህ ነገዶችን ሁሉ አብርትኒ እነዚህ ባህሮችን ቀለያትኒ እያለ ኩሬዎችን ሁሉም ስነ ፍጥረት በአጠቃላይ አሳተባይ የባህራ ሰዎች ተጠቅልሎ ቢገባ የማይሞላባት በብርሃን የተሞላች የእግዚአብሔር መንግሥት አለች። ሕይወት ያችና በክንፍ ስር ያለች በእግዚአብሔር ስር ያለች እግዚአብሔር የሚሰጣት በምሕረት በይቅርታ የሚያወርሳት የእግዚአብሔር መንግሥት ናት። ሕይወት የተባለች የማን መንግሥት ናት? የእግዚአብሔር መንግሥት ናት። በመጽሐፍ ቅዱስ የተነገሩ በተለይ እግዚአብሔር መንግሥት የእግዚአብሔር መንግሥት ሕይወት አላት። ግን ነቢዩ የእግዚአብሔር መንግሥት ሕይወት አላት። ለምን? ዘላለማዊ ሕይወት ስለሆነች የሚጎረብጥ ነገር የሌለባት ስለሆነች። ወደ ወንጌሉ ስናመጣው የእግዚአብሔር መንግሥት በሰፊው ተሰብኳል። ዮሐንስን ስንመለከተው ከምድረ በዳ ሲመጣ ለመጀመሪያ ጊዜ ከምድረ በዳ መጥቶ በዮርዳኖስ ማዶ ከሕዝብ ጋር ሲገናኝ አያችሁ። ከሕዝብ ጋር ፊት ለፊት ተገናኝተው 30 ዓመት ሙሉ ዮሐንስ መጥምቁ ከሕዝብ ጋር የተገናኘው በምን ቋንቋ በምን ሰላምታ መሰላችሁ? እመኑና ንስሐ ግቡ እያለ ነው የመጣው። ለዚህ የተመረጠ ድህረ ነቢያት የነቢያት መደምደሚያ መጨረሻ ቅድመ ሐዋርያት የሐዋርያት መጀመሪያ ሆኖ ወንጌልን የሰበከ እንደ ትንቢት ወንጌልን የሰበከ ይመጣል። የዮሐንስ እድገቱ በጣም የሚደንቅ ነው። እግዚአብሔር በኪነ ጥበቡ በልዩ ጥበብ ያሳደገው ዮሐንስ ብዙ ታምር አለው። ከእናቱ ማኅፀን ጀምሮ ለእግዚአብሔር ምስጋና ስግደት፣ ለእመቤታችንም እንደዚሁ ድምጿን ሰምቶ ስግደት የሰገደ በእመቤታችን ማኅፀን ላለው ለክርስቶስ የአምልኮ ስግደት፣ ለባለማኅፀኗ ለድንግል ደግሞ የጸጋ ስግደት የሰገደ እሱም በማኅፀን ሆኖ ማኅፀን ለማኅፀን ያልከለከለው ነው። ከዚያ ጀምሮ ታምር ያለው ይህንን ያሉ ምቀኞች በተወለደ ጊዜ አባቱን ገደሉበት ይላል። በቤተ መቅደስና በቤተ ልሔም መካከል በምቀኝነት ካህኑ ዘካርያስ ሲገደሉ ያልበቃቸው ብሎ በማኅፀን ጀምሮ ታምር የሚያደርግ ልጅ አለ እንግደለው ብለው ዮሐንስን እንዲገሉ ሲሉ ቅዱስ ገብርኤል ለኤልሳቤጥ ተገልጦ በሲና ምድረ በዳ ሂደሽ በሊባኖስ ተራራዎች መካከል አሳድጊ፣ ምን ትሰሪያለሽ? ከሰው ጋር ልጁ ሊገድሉት ነው እንዲያባቱ ብሎ መልአኩ ተገለጠላት። በመንፈቀ ሌሊት ከሰው ተለይታ ምድረ በዳ ገብታለች እናታችን ኤልሳቤጥ። ዮሐንስን እያሳደገ ጡት እያጠባችው ገና ጡት ጠብቶ ሳይጨርስ ጥላው ሞተች ነው የሚለው መጽሐፍ ባጭሩ። ገድሉም ይሄን የሚለው ተርጉማንም ሉቃስ 3ም ማቴዎስ 3ም የቋሚ ትምህርታችን እሷ ከሞተች በኋላ ውሃ ጠምቶት እርቦት እንዳይሞት ደግሞ ቶራ የምትባል እንስሳ ዘዘና እንደ ኤልሳቤጥ እሷ ትታጠበዋለች። እንስሳዋ ማለት ነው። እግዚአብሔር በፈለገው መንገድ ልጆችን ያሳድጋል፣ ይጠብቃል እግዚአብሔር። ስለዚህ በዚያ መንገድ ያደገ 30 ዓመት ሙሉ በጣም የሚደንቀው ወንጌል እየሰበከ ሲመጣ በ30 ዓመቱ መምህር ከኔ ጋር ተማራ ይባላል። እንኳን መምህር አይደለም የመምህር ድምፅ አይደለም የሰው ድምፅ ሰምቶ ያደገው ያደገው ከአራዊት ጋር ነው። በመላእክት ጥበቃ ነው ያደገው። ሲመጣ ግን ወንጌል እየሰበከ ነው የመጣው። የእግዚአብሔር ድንቅ ሥራ በዮሐንስ ላይ ሲገለጥ ማቴዎስ 3 ቁጥር 1 ጀምሮ ስታነቡ ወበውእቱ መዋዕል መጽአ ዮሐንስ መጥምቅ እንዘ ይሰብክ ጥምቀተ ለንስሐ ዮሐንስም ለንስሐ ጥምቀትን እየሰበከ በገዳመ ዮርዳኖስ ዘይሁዳ በይሁዳ ምድረ በዳ በዮርዳኖስ ማዶ በይሁዳ ምድረ በዳ ወንጌል እየሰበከ መጣ። በዚያ ወራት ይላል ምን እያለ ይሰብክ ነበር? ነፍሱ ውስጥ መቀርበት መንግሥተ ሰማያት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ምን በሉ እስኪ በሉ የእግዚአብሔር መንግሥት በሉ ቀርባለችና ንስሐ ግቡ። አያችሁ በክንፎቹ ስር ያለች ሕይወት በእግዚአብሔር ምሕረት የምትወረስ መንግሥተ ሰማያት ያቺ መንግሥተ ሰማያት ቀርባለች ጋር ንስሐ ግቡ። ልብሱ ጸጉረ ገመል ወሲሳዩ አልበታ ወማዕረ ዜዴና ልብሱ የሚለብሰው ልብስ የግመል ጠጉር ነበር። መተርጉማን የግመል ጠጉር የላትም። አይ ከጅራቷና ከጋማዋ አንገቷ ላይ ጠፋል። ያን ይለብስ ነበረ እንደ ማቅ እየሰራ ሌላው ሊቃውንት አባቶቻችን ገመሎ የሚባል እንጨት አለ ይሉታል። ያን እንጨቱን ቆርጠው ባህር ላይ ሲጥሉት በሶስተኛው ቀን ቅርፍቱ እንደ ማዳበሪያ ይሆናል። ያን እንደ ብርድ ልብስ እየሰራች ኤልሳቤጥ ታለብሰው ነበር።
ምክንያት ሲያስቀምጡ ይሄን ደግሞ በተርጉማኑ ለሳዊሮስ ዘስሙ ላይ ሊቃውንት ሲተረጉሙት ምክንያት ያን የለበሰበት ጨርቅ ለምን አልለበሰም ለምን እናቱ ጀጠባብ አልገዛችለትም ቢሉ ከማይበረሰብ የተገለለች ልጅሽን ይገቡሻል ተደብቀሽ ኑሪ ተብላ ኑሮዋ ከራዊት ጋር ስለሆነ ገበያ ወጣ መግዛት ስለማትችል የእንጨት ቅርፍት ማልበስ ግዴታ ሆኖባታል። እናቱ ከሞተችን በኋላ በዚያው ልብስ ቀጥሯል ዮሐንስ ማለት ነው። ያንን እየለበሰ ምግቡም አንበጣ ነበር አለ። በቁሙስ አንበጣ አልበላም። በሀገራቸው ንጉድ አንበጣ ይሉታል። ከንብ የተገኘ ማር ነው፣ ጣዝማ ማር ነው። ሌላው አንቦጣ የሚለውንም አሁን ሲተረጉሙት አንቦጣ የሚባል ቅጠል ነበረ፣ ሰፋፊ ቅጠል፣ የሚጣፍጥ ቅጠል ነው። እናቱ የምትመግበው ስታጣ ያንን ታደርቅና ቅጠሉ በድንጋይ ፈታ እንደበሶ በውሃ እየመጠበጠች ታጠጣው ነበረ። እናቱ ስትሞትም በዚያው ቀጥሏል ምግቡ። የሐዲስ ኪዳን የመናንያን መሰረት ነው የሚባለው። የምን መሰረት? አዎ ቅጠል ለብሰው ጤዛ ለብሰው ድንጋይ ጠርሰው ከዓለም ተሰውረው ምድራዊ መላእክት ነው የሚኖሩ የአባቶቻችን ምሳሌ ማለት ነው። እንደዚህ ያደገው ዮሐንስ የመጣው በምድረ በዳ እየሰበከ መጣ። በ30 ዓመቱ ሲሰብካቸው ዋናው መሰረታዊ ነገሩ የእግዚአብሔር መንግስት ቀርባለችና ምን በሉ ነው። አጀንዳው ይሄ ነው። በቃ የቤተክርስቲያን አጀንዳ ተልኮ ይሄ ነው። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ስታነቡ ቁጥር 7 ላይ ይህንኑ ቃል የሚናገረው ዮሐንስ ንስሐ ግቡ እያለ መንግሥተ ሰማያት ቀርባለች እያለ ሰበከ። በኋላ ጌታችንም የዮሐንስን ትምህርት አስቀጠለ። ንስሐ ግቡ በዮሐንስም አድሬ ያስተማርኩት እኔ ነኝ፣ አሁንም እኔ ነኝ ማስተማር ጀመረ ክርስቶስ። ከጾሙ በኋላ ሐዋርያትን ከመረጠ በኋላ ትምህርቱን ሲቀጥል ይህንኑ ትምህርት አስቀጠለው። የእግዚአብሔር መንግሥት እያለ ክርስቶስ ራሱ መንግሥተ ሰማያት ራሱ የመንግሥተ ሰማያት ፈጣሪ ራሱ መንግሥተ ሰማያትን አውራሽ ራሱ የሕይወት ባለቤት በምሕረት በይቅርታ መንግሥቱን የሚያወርስ ሆኖ ሳለ ቀርባለችና ንስሐ ግቡ የሚለውን አስቀጥሏል። የሉቃስ ወንጌል ምዕራፍ 17 ቁጥር 20 ይህንን በሚሰብክበት ጊዜ ፈሪሳውያን ሰዱቃውያን የሚባሉ እነዚህ ለነገር የማያልፉ ተንኮለኞች ናቸው። ዝም ብለው የሚመጻደቁ እነዚህ ሰዎች ወደ ክርስቶስ ቀረቡና ምን አሉ? ጥያቄ አለን አሉ። መንግሥተ ሰማያት ቀርባለች፣ መንግሥተ ሰማያት የሚለው ተደጋጋሚ በዮሐንስ ተሰብኮ ሰምተነዋል አሉ። አሁን ደግሞ አንተ ያንኑ እያጸደቅ እየሰበክ ነው። ለመሆን እቺ መንግሥተ ሰማያት የት ነው ያለችው? አሳየን። በዓይናችን ማየት እንፈልጋለን። ለማመን ማየት አዋየት ምናምን ለማመን የመንግሥተ ሰማያትን በዓይነ ሥጋችን እንያለን። ያን ጊዜ ምን አለ? አንተ አቴት አለች አሉ። መንግሥተ ሰማያት እዚያ ናት እዚህ ናት አትባልም፣ ከዚያ እዚህ አትባልም፣ ከዚያ ከዚህ የምትመጣ አይደለችም። ነያ ከቤቱም መንግሥተ ሰማያት የእግዚአብሔር መንግሥት የት ናት ብላችሁ ከጠየቃችሁ እነኋት በመካከላችሁ፣ ሞትን ሕይወትን በመካከላችን እንዳልኳችሁ ለዚህ ነው። አይ መልካም መሆን መንግሥተ ሰማያትን መውረስ ነው። እዚሁ መውረስ ይቻላል። የግድ እዚያ መሄድ አይጠበቅብንም። የህሊና እርካታ አለው። እሱ ብቻ አይደለም፣ እግዚአብሔርን እንደያዝነው እርግጠኛ የምንሆነው ጽድቅ መስራት ነው። እዚያው ላይ ከዚህ ያልፈራ ነው ከዚያ ላይ ወርሰን ስለማይችል ማለት ነው። በመካከላችሁ ናት አለ። የምነግራችሁን ስሙ ማለት ነው። መንግሥተ ሰማያት ማለት እኔ የነገርኳችሁ መስማት ነው። አቃሉ ጋር ናችሁ። ስለዚህ ጎትቼ ማመጣት ሰፈርና መንደር አይደለችም ማለት ደግሞም የመንግሥተ ሰማያት ፈጣሪዋ ባለቤቷ አስፈጭዋ እኔ ነኝ። እኔ ሳታምኑ እንዴት ትወርሷታላችሁ? በመካከላችሁ ቁሜ በለቢሰ ሥጋ ተገልጬ ወቀደሳ ለሀገር በኪደተ ልኩ እንዳለው በእግሬ እየተመላለስኩ እያስተማርኳችሁ አብሬያችሁ እየዋልኩ እያደር ከእናንተ ጋር ቁጭ ብዬ እያያችሁ እኔን ሳታምኑ እንዴት ትወርሷታላችኋል? እነዚህ ሁለቱም መንግሥተ ሰማያት ላይ ጥርጣሬ የሆነ መጥፎ ትምህርት አለባቸው። የተዘራ ዘር አለ። ሰዱቃውያንና ፈሪሳውያን የሚባሉ አንድ ሳዱቅ የሚባል ሰው ተነስቶ ምን አይነት ፍልስፍና መጣ? እምድረ ሀለፈ ሰብእ አልቦቱ ትንሣኤ፣ ሰው ከሞተ በኋላ ትንሣኤ የሚባል የለም፣ በቃ እንደ ማንኛውም እንደ እንስሳ እዚሁ ሞቶ ይቀራል የሚል ሀሳብ ፈጠረ። በዚህ ፈጠራ ትምህርት ላይ ብዙ ሰዎች ተከተሉትና በሳዱቅ ሰዱቃውያን ተባሉ። ሰው ከሞተ በኋላ ትንሣኤ የለም። ያ ማለት ፍርድ የለም፣ መንግሥተ ሰማያት የሚባል የለም፣ ገሃነመ እሳት የሚባል የለም፣ ገነት የሚባል የለም፣ ሲኦል የሚባል ነገር የለም። በቃ እዚሁ ሞተህ ትቀራለህ፣ ስትኖር ኑር ብቻ ብሎ ትምህርት አስተማር። ይህን የተከተሉ ሰዱቃውያን ተባሉ። ብዙ ጊዜ እንደውም ክርስቶስን ከጠየቁት ጥያቄ በማቴዎስ ወንጌል ምዕራፍ 22 ቁጥር 26 ጀምሮ እስከ መጨረሻው በአብዛኛው ጥያቄ ነው። የጥያቄ ነው ትምህርት አብዝቶ አስተማራ። ጥያቄም ጠየቀ ማለት ነው። እና ትልቁ ዋና ትልቅ ጥያቄ የያዙት ትንሣኤ ሙታን አለ እያልክ እያስተማርክ ነው አሉ። እነዚህ ጥያቄዎቹ
ትንሣኤ ሙታን አለ፣ ትንሣኤ ሙታን አለ ብለህ ታስተምራለህ። ለመሆኑ ሰው እኛ ሙቶ አይነሳም ብሎ ሳይሆን ካስተምሩ ራሱን ተቀብለናል። ሙቶ ይነሳል ብለህ የምታስተምር ከሆነ ጥያቄ አለን ነው። በእኛ ዘንድ አንዲት ሴት አለች። ምን አለች? በእኛ ሰፈር በእኛ መንደር ተወልዳ ያደገች አንዲት ሴት አለች። አቅመ ሔዋን ስታደርስ ለአቅመ አዳም ላደረሰ ወንድ ያጋባል፣ እርሱ ሞተ። በሕጋችን ደግሞ የሞተ ወንድሙ ሲሞት ወንድሙ አግብቶ ታናሹ ካልወለደ ዘር ይተካለት ይላል። በዚህ መሰረት ወንድሙ አገባት፣ ያም ሞተ፣ ዘር አልተካም። እስከ 7 ወር ሰበባ እስከ 7 ወንዶች አገባል። ያችን ሴት 7ቱም ልጅ አልወለዱም፣ እሷም አልወለደችም። ሁሉም ሞቱ፣ 7ቱም። እሷ መጨረሻ ሞተች። ሞት አይቀርም። ምን አይቀርም? አዎ ሙሉ ሙሉ ከቤት ኑሮ ኑሮ ከምን አይቀርም? ከሞት አይቀርም ይላሉ አባቶቻችን። ስለዚህ እሷ ሞተች። ወድረ ኩሎሙ ሞተት ዛቲ ወለት ወይ ብእሲት። ከዚያ በኋላ ያቺ ሴት ሞተች። ስለዚህ በአንተ ትምህርት አሉት ክርስቶስ ነው። በአንተ ትምህርት ትንሣኤ ሙታን አለ ካልክ ሲነሱ ለማንኛውም ሚስት ትሆናለች ነው ጥያቄ። ደስ የሚለው እሱ መልስ ስለሰጠልን እኛ እያስተማርን እሱ መልስ ባይሰጥ ማን ይሰጥ ነበር? ለዚህ አስቡ። ለማንኛውም ሚስት ነው የምትሆነው። ከ7ቱ ማንኛውም ያገባል። አንደኛው፣ ሁለተኛው፣ ሶስተኛው ወይ 7ኛው፣ 6ኛው፣ 5ኛው፣ 4ኛው ማንኛውንም ያገባል። በትንሣኤ ሙታን አለ ብለህ ካስተማርክ የሚል ጥያቄ አቅርበውለታል። ለዚህ መልስ ሰጥተናል። እውነት እውነት እላችኋለሁ ሰዎች ከሙታን ተለይተው ከተነሱ በኋላ መጋባት፣ ማግባት፣ መውለድ፣ መዋለድ፣ ማረስ፣ መቆፈር የዚህ ዓለም ጣጣ የለም። ታዲያ እንዴት ይኖራል ካላችሁ ሁሉም ብርሃን ለብሶ ቅዱስ ቅዱስ እያለ እንደ መላእክት ማንን ማመስገን እግዚአብሔር ለዚህ ያለ አያችሁ። ይሄ መለሰላችሁ። በዚህ መካከል ይሄ የሰዱቃውያን የፈሪሳውያን ጥያቄ ብዙ ጥያቄ ያላቸው፣ ግን ዋናው መሰረታዊ ነገሩ የነኚህ ጥያቄ የፈሪሳውያኑ ስለ መንግስተ ሰማያት የት አለች? ሁልጊዜ አንተም ዮሐንስም የሰበካችሁ መንግስተ ሰማያት የምትባል በዓይናችን እንደ በመካከላችሁ ናት። በምናችሁ ነው? ስለዚህ መንግስተ ሰማያት የት ነው ያለችው? ንገሩ፣ የት ነው ያለችው? መካከላችን። ምክንያቱም መንግስተ ሰማያት መካከላችን ያሳለ ጽድቅ መስራት ነው አይደል? አይደል? ጽድቅ መስራት ነው። ጽድቅ መስራት ነው። መንግስተ ሰማያት ማለት ጽድቅ መስራት ነው፣ ሌላ ነገር የለም። ስለዚህ ጌታችን ይሄን ያስተምራል። ከዚያ በኋላ ለሐዋርያትን ወደ ዓለም ሲልካቸው ዋናው መሰረታዊ ነገር ያደረገ ይሄ በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ስታነቡ ጠራቸው ይላል። በቃሉ ጋር ናችሁ። 12ቱን ጠራቸው ካለ በኋላ ሰየማቸው ይላል። በእርግጥ ጠራቸው፣ ሰበሰባቸው ማለት ነው። ሰየማቸው ማለት ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ፣ በርቶሎሜዎስ፣ ቶማስ አለና በዝርዝር ስማቸውን ጠራቸው። ከጠራቸው በኋላ ስልጣን ሰጣቸው ይላል። ምን ሰጣቸው? ዋናው መሰረታዊ ነገር እዚህ ላይ ምን ሰጣቸው? አዎ ጠራቸው፣ ሰበሰባቸው። ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ ብሎ በስም ጠራቸው። ከጠራቸው በኋላ ስልጣን ሰጣቸው ይላል። ምንድነው ስልጣኑ? አባቶቻችን የተሰጣቸው ስልጣን ምንድነው? የካህናቱ ስልጣን ምንድነው? የአበው ስልጣን ምንድነው? የተሰጠው ስልጣን ምንድነው? ይሄው ስንመለከተው አንደኛ ድውያንን ፈውሱ ስልጣን በቃሉ ጋር ናቸው። ምን ፈውሱ? አሁን የሥራ አስኪያጅ መሆን፣ ሊቀ ጳጳስ መሆን፣ አለቃ መሆን እሱ አይደለም ስልጣን ይባላል። ይሄማ መላላክ ነው፣ ተላላኪ ነው ስራ። ይሄ ለስራ መላላክ ነው እንጂ ስልጣን አይደለም። ስልጣኑ ድውይ መፈወስ፣ እስኪ በሉ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት፣ የእግዚአብሔር መንግሥት በረስ ቀርባለችና ንስሐ ግቡ ብሎ መስበክ ስልጣኑን ገባችሁ? አዎ ድውይ መፈወስ፣ በሕመም የሚሰቃየውን ድውይ መፈወስ ማለት አጋንንትን ማሳደድ ማባረር ነው፣ ማውጣት ማለት ነው። ይሄ የተሰጠ ስልጣን። ለምጽ ማንጻት፣ ዕውር ማብራት፣ የታወረውን ማብራት፣ ሙት ማስነሳት፣ የሞተውን ማስነሳት፣ ይሄ ለአባቶቻችን የተሰጠ ስልጣን። እንግዲህ 12ቱ አድርጎ ከጠራቸው በኋላ በምእመንነት ተጠሩ፣ ወደ ካህነት ቀየራቸው። የሃይማኖት መሰረት ናቸው መጀመሪያ ሲጠሩ 12ቱ። ከዚያ በኋላ እነኛ ወደ ካህን ከመቀየሩ በፊት ሌላ ረዳት አድርጎ 72 ጠራላቸው፣ ጨመረላቸው ረዳት። የሴቶች አይደለም የወንዶች ነው ክርስትና እንዳይባል 36 እናቶችን ጠራና ጨመራቸው። 120 ቤተሰብ ሆነ ክርስቲያኑ መሰረቱ። ከ12ቱ ናቸው መነሻ ይሆን
ይህ ካደረገ በኋላ እስከ ትንሣኤ ድረስ እነኚህ ነበሩ አብረው የሚማሩ የሚዘጋጁ ላልጫው ዓለም ጨው ለጨለማው ዓለም ብርሃን የሚሆኑ እያዘጋጀ ቆየ። ከዚያ ከትንሣኤ በኋላ እስከ 40 ቀን ድረስ መጽሐፈ ኪዳን እነሱ ጠይቀው ሥርዓተ ቤተክርስቲያን ሲያስተምር ቆየ። በሚያደርግበት ጊዜ ግን በቤተ መቅደስ እንዲቆዩ አዘዛቸው። ሉቃስ 24:52 ጀምሮ እስከ መጨረሻ ያለው የሐዋርያት ሥራ ምዕራፍ 1 ጀምሮ ምዕራፉን በሙሉ ማንበብ ነው። በዚህ ላይ እያጸናላቸው ግን ጸጋ መንፈስ ቅዱስ ከሰማይ ይወርዳል፣ በኢየሩሳሌም በቤተ መቅደስ ቆዩ ብሎ አዞ ወደ ሰማይ አረገ። ያ ጸጋ መንፈስ ቅዱስ የሚመጣው በስንተኛ ቀን? በስንተኛ ቀን? ቀጠሮ 10 ቀን የተሰጠ። ምክንያቱም በዚህ ምድር ላይ የሰበከውን ወንጌል በዓለም ላይ 9 ቀን መስበክ አለበትና ሰበከ ይላል ሊቃውንት። ዕለቱን አድርጎ ዕለቱን መላክ ይቻላል። መንፈስ ቅዱስ አይችልም እንዴ? ይችላል። ግን ለምን 10 ቀን ቆየ? 9 ቀን የተሰሙት ነው ያላከላቸው የሚለው ሲመልሱ አባቶቻችን ወመሐረ በዓለም ለመላእክት ተሳተ ዕለተ 9 ቀን ሙሉ በመላእክት ዓለም አስተማረ። ምን አስተማረ? ሥጋዌው በደንብ ያልተረዳ ዓለም በሰማይም አለና ያንን እያስረዳ ወንጌልን በምድር እየሰበከ በላይ በሰማይ ያሉ በላይ ምላክ የሆነ እውቀት እንዲኖራቸው እየሰበካቸው አረገ ነው። በ9ኛው ቀን በ10ኛው ቀን ጽርሐ አርያም ዙፋን ላይ የተቀመጠ መንፈስ ቅዱስን ላከው ነው። ያ ይመጣላቸዋል የተባለውን ጸጋ መንፈስ ቅዱስን እየጠበቁ የነበሩት ሁሉ በአዳራሽ ውስጥ እሱ መጥቶ ሲያድርባቸው ከዚያ ወጥተው ሲያስተምሩ 3000 አጠመቁ ይላል። ስንት አጠመቁ? 3000 አጠመቁ። በዚያ አልቆሙም። ቀጥለው ሲያስተምሩ ስንት አጠመቁ? 5000 አጠመቁ ይላል። ስንት ሆኑ? 8000። በፊት ስንት ነበሩ? 120። ያው ይሁዳ ወድቆ ነበረ። ጌታውን ሽጦ መክሊቱን ቀብሮ ነበረ። እንደገና ጌታችን ደግሞ ማትያስን ተከትሎላቸዋል ማለት ነው። ያው 120 ቤተሰብ ቀጥሏል ማለት 8120። ይሄ ማኅበረ እስጢፋኖስ የሚባለው በሐዋርያት ሥራ ምዕራፍ 15 ላይ ለመጀመሪያ በአንጾኪያ ክርስቲያን ተባሉ ተብሎ የተገለጠው ማለት ነው። ስለዚህ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ተሰጣቸው። ከዚህ ጋር ተያይዞ ግን ሁሉ ወመሐሩ ነው። ዓለምን ሁሉ አስተምሩ ወበሉ ቀርበት መንግሥተ ሰማያት፣ የእግዚአብሔር መንግሥት ቀርባለች በሉ። እስኪ በሉ የማን መንግሥት ቀርባለች? አዎ የእግዚአብሔር መንግሥት ቀርባለች ማለት ሞት በራችሁ ላይ እያንኳኳ ነው። ስለዚህ ነጥቆ ወደ እሳት ከሚወስዳችሁ ንስሐ ገብታችሁ ጠብቁ ማለት ነው። ሞት በየበራችን ያለው አይደል? መቼስ ሞት ሁሉም የአዳም ዘር ተሸክሞት የሚዞር ርስት ነው ይላል አባቶቻችን። ሞት በርስቲ የአዳም ዘር ሁሉ ተሸክሞት የሚዞር ርስት ነው። ከማን ጋር ነው ያለው ሞት ማለት ነው? ከኛ ጋር ነው። አያችሁ፣ ለዚህ ነው ራሳችን ማዘጋጀት እንዳለብን፣ ዘወትር ራሳችን መመርመር እንዳለብን የሚነገር የሚሰበከው ቀጠሮ እንዳይኖር ነው። የኃጢአት ቀጠሮ እንዳይኖረን ነው። ዕለቱን ንስሐ መግባት፣ ዘወትር መታጠብ፣ ራስን ንጹህ ማድረግ፣ ከአባቶቻችን ጋር መመካከር፣ ወንጌልን ስንማር ከዚህ ሁሉ ነገር ስለምንድን ዘወትር ወንጌልን መማር፣ ማንበብና መተርጎም፣ መረዳት፣ ይህንን ገንዘብ ማድረግ በሕይወት ለመኖር የሚጠቅመው ይሄ ብቻ እንደሆነ ጌታችን አስተምሯል። በምድር ላይ ለቤተ ክርስቲያኗም የተሰጣት አደራ ይሄ ነው ማለት ነው። ምን እንግባ? ንስሐ እንግባ። ራሳችን መመርመር ይመናል። አዎ ቅድም እንዳለው ጾሙንም ስንጾም ጸሎቱን ስናደርግ ቤተ እግዚአብሔር ስንመጣ እየመረመርን እንምጣ። እውነቱን ለመናገር ሸክም አላበዛብንም እግዚአብሔር። አሁን የእግዚአብሔር መንግሥት በወርቅ በብር የሚገዛ ቢሆን ምን እንሆን ነበር? የሀብታሞች ብቻ ይሆን ነበር አይደል? እግዚአብሔር መንግሥት አይደል? ሀብት የሌለው አይገባም ነበረ። በብር በገንዘብ የሚገዛ ቢሆን በስልጣን የሚሰጥ ቢሆን አስቡት ምን ይሆን ነበር? የእግዚአብሔር መንግሥት ለመግባት ገንዘብ አይደለም የሚያስፈልገው፣ ወርቅ አይደለም የሚያስፈልገው፣ ብር አይደለም የሚያስፈልገው። ምን ያስፈልጋል? ንስሐ ነው። አሁን ንስሐ ምኑ ነው የከበደን? ሰው ስለበደለው ነገር ንስሐ መግባት ምን ይከብደዋል? ከዚህ የበለጠ እግዚአብሔር ቀላል መንገድ ለእኛ ምን ይስጠን? ንስሐ እንድንገባ እግዚአብሔር ይርዳል። አዎ ያንን ሕይወት ለመውረስ እዚህው ንስሐ መግባት ያስፈልጋል። ክንፍ የተባለው ምሕረቱ፣ ይቅርታው፣ ቸርነቱ ነው። በዚያ ስር ምን አለ? በክንፉ ስር ምን አለ? ሕይወት አለ።
ሕይወት የማን መንግስት ነው? የማን መንግስት ነው? የእግዚአብሔር መንግስት ነው። ይህንን ለመውረስ የሚያስፈልገው ምንድነው? ነገር ምን መግባት ነው? ንስሐ መግባት ነው። ሁላችንም ራሳችን እናስብ። ንስሐ መግባት ያስፈልጋል። ራሳችን እንመርምር። እንደዚህ ደምቀን ቤተ መቅደሱን እንደሞላ ነው በመንግስተ ሰማያትም ሳንጎል እንድንገባ ሁላችንም ምን እንግባ? ንስሐ እንድንገባ አምላካችን ቅዱስ ፈቃዱ ይሁንልን። የእናታችን ገነዚተ ብዙኃን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆይ።